Dear brothers and sisters in Islam and humanity, Assalamu alaikum wa rahmatullahi wa barakatuh. May the peace, the mercy and the blessing Ya Allah subhanahu wa ta'ala salam እዝነትና በረከት በሁላችሁም ላይ እንዲሆን እመኛለሁ። ይህ ረመዳን ከዶክተር ዛኪር ናይክ ጋር የተሰኘው ፕሮግራም ሲሆን እኔ ፕሮግራሙ አቅራቢ ዩሱፍ ቼምበርስ እንኳን ደህና መጣችሁ እላለሁ። በዛሬው ፕሮግራማችን ሙስሊሞች በረመዳን ወቅት የሚሰሯቸው የተለመዱ ስህተቶች በሚል ርዕስ ውይይት እናደርጋለን። ስለሆነም ያለ ተጨማሪ መዘግየት ለዶክተር ዛኪር ናይክ የመጀመሪያውን ጥያቄ አቀርብላቸዋለሁ። ዶክተር ዛኪር ሙስሊሞች ረመዳን በመጣ ቁጥር የተለመዱ ስህተቶችን በተደጋጋሚ ሲፈጽሙ የሚታዩት በምን ምክንያት ነው ይላሉ? አልহামዱሊላህ ወሰላቱ ወሰላም አላ ረሱልላህ ወአላ አሊ ወሰሐቢሂ አጅመዒን The main reason that Muslims keep on ሙስሊሞች ተመሳሳይ የሆኑ ስህተቶችን በረመዳን ወቅት ሲሰሩ የሚታዩበት ዋናው ምክንያት ስለ ሃይማኖቱ ያላቸው ዕውቀት በጣም ውስን በመሆኑ ነው። በጣም ብዙ ሙስሊሞች ለዲናቸው ያላቸው ዕውቀት አናሳ መሆኑ ዋናው ምክንያት የአላህ Subhanahu Wa Ta'ala ቃል የሆነው ቁርአንን በሚገባ የማያነቡና የማይረዱ ስለሆነ ነው። ይህ ብቻም አይደለም። የመጨረሻውና መደምደሚያው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶችን ስለማያነቡም ጭምር ነው። ሙስሊሞች ማድረግ የሚገባቸው ነገር ምንድነው የተባለ እንደሆነ የአላህን Subhanahu Wa Ta'ala ቃል በሚገባ መረዳት እንዲሁም የነብያችንን ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶች በማንበብ የእርሳቸውን ፈለግ ከተከተሉ ኢንሻአላህ ጾምን በተመለከተ የወጡ ህግጋትና ደንቦችን ጨምሮ ስለ እስላም መሰረታዊ የሆነ ግንዛቤ ይጨብጣሉ የሚል እምነት አለኝ። አላህ Subhanahu Wa Ta'ala ለሙስሊሞች አስፈላጊውን መመሪያ ሰጥቷቸዋል። መመሪያውን በአግባቡ ከተከተሉ አላህ Subhanahu Wa Ta'ala መንገዴን እመራቸዋለሁ ብሏል። ነገር ግን አላህ Subhanahu Wa Ta'ala የእርሱን መንገድ ለሚመራቸው ሙስሊሞች አንድ መስፈርት አስቀምጦላቸዋል። ይህም መስፈርት በታላቁ ቅዱስ ቁርአን በሱረቱል አንከቡት አንቀጽ 69 ላይ ይገኛል። አላህ Subhanahu Wa Ta'ala በዚህ አንቀጽ 11 እነዚያም በእኛ መንገድ የታገሉ መንገዳችንን በርግጥ እንመራቸዋለን አላህም በርግጥ ከበጎ ሰሪዎች ጋር ነው ይላል። ስለዚህ አላህ Subhanahu Wa Ta'ala የእርሱን መንገድ ሊመራን ያስቀመጠልን መስፈርት በቁርአን አንቀጽ ላይ እንዳየነው በእርሱ መንገድ የታገለን እንደሆነ ነው። በተጨማሪም አላህ Subhanahu Wa Ta'ala በሱረቱል ነህል አንቀጽ 43 ላይ እንዲሁም በሱረቱል አንቢያ አንቀጽ 7 ላይ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የማታውቁም ብትሆኑ የመጽሐፉን ባልተቤቶች ጠይቁ ይላል። አልহামዱሊላህ በኡማችን ውስጥ ዲኑን ጠንቅቀው የሚያውቁ ሙስሊም ምሁራንና አሊሞች የሚገኙ በመሆናቸው እነርሱን ስለ እስላም ህጎችና ደንቦች በመጠየቅ የዲን ዕውቀታችንን ከፍ ማድረግ እንችላለን። ከእስላም መሰረታዊ ግዴታዎች አንዱ ጾም እንደመሆኑ መጠን እያንዳንዱ ሙስሊም ቢያንስ ጾም መቼ መጾም እንዳለበት፣ መቼ እንደሚጀመር፣ ስንት ሰዓት ላይ እንደሚፈታ፣ ጾሙ የሚያጠፉበት ነገሮች ምን ናቸው የሚሉትንና የመሳሰሉትን ነገሮች ማወቅ ይኖርበታል። አሁን ባለንበት የሳይንስና ቴክኖሎጂ ዘመን ሙስሊሞች ቸልተኛ ካልሆኑ በስተቀር እነዚህን ነገሮች ለማወቅ እምብዛም የሚከብዳቸው ነገር አይደለም። ለመሆኑ በረመዳን ወር ሙስሊሞች የሚሰሯቸው ተደጋጋሚ ስህተቶች የትኞቹ ናቸው? ሙስሊሞች በረመዳን ወር የሚፈጽሟቸው የተለመዱ ስህተቶች አራት ቦታ ልንከፍላቸው እንችላለን። ሙስሊሞች ከሚፈጽሟቸው የተለመዱ ስህተቶች የመጀመሪያው ክፍል ረመዳንን በተመለከተ የወጡ ህጎችንና መመሪያዎችን በትክክል አለመወጣት ነው። ሁለተኛው ደግሞ ሙስሊሞች ከረመዳን ሱናዎች ጋር ተጻራሪ የሆኑ ተግባራትን በመፈጸም የሚሰሯቸው የተለመዱ ስህተቶች ናቸው። ሶስተኛው ሙስሊሞች በረመዳን ወቅት የተለመዱ ስህተቶችን ለመስራት የሚገደዱበት ምክንያት በዋነኝነት እስላማዊ ግዴታዎችን ለመወጣት በሚያሳዩት ቸልተኝነትና የተከለከሉ ተግባራትን በመፈጸም ምክንያት የሚከሰቱ ስህተቶች ናቸው። አራተኛውና የመጨረሻው ሙስሊሞች በረመዳን ወር የሚሰሯቸው የተለመዱ ስህተቶችን ሌሎች በሙስሊሞች የሚፈጸሙ የተለመዱ ስህተቶች በሚል ክፍል ልናስቀምጠው እንችላለን። ዶክተር ዛኪር በዚህ አንድ የቃለ መጠይቅ ፕሮግራም እነዚህን በረመዳን ወር በሙስሊሞች የሚፈጸሙ የተለመዱ ስህተቶች በሙሉ ዘርዝረን እንመልከታቸው ብንል አስቸጋሪ እንደሚሆንብን የተሰወረ ጉዳይ አይሆንም። ነገር ግን ኢንሻአላህ በቀጣዮቹ ፕሮግራሞቻችን እነዚህን ጉዳዮች እንዳስሳለን ብዬ ተስፋ አደርጋለሁ። እስከዚያው ግን ዋናዎቹ
በረመዳን ወር ሙስሊሞች የሚፈጽሟቸውን የተለመዱ ስህተቶች ሊጠቅሱልን ይችላሉ? የመጀመሪያዎቹን ሁለት ክፍሎች በተመለከተ ኢንሻአላህ እነዚህን በቀጣዮቹ ፕሮግራሞች በዝርዝር እንመለከታቸዋለን። አሁን ግን ኢንሻአላህ በሶስተኛና በአራተኛ ክፍሎች ላይ የተቀመጡትን በሙስሊሞች የሚፈጸሙ የተለመዱ ስህተቶችን በዝርዝር ለማሳየት እሞክራለሁ። ሶስተኛውንና አራተኛውን በሙስሊሞች የሚፈጸሙ የተለመዱ ስህተቶች ከማየታችን በፊት በመጀመሪያዎቹ ሁለት ክፍሎች የሚታዩትን ዋና ዋና የሚባሉ ስህተቶች ሊዘረዝሩ ይችላሉ? The most grievous amongst ሙስሊሞች በረመዳን ወር ከሚፈጽሟቸው የተለመዱ ስህተቶች የመጀመሪያው ክፍል ረመዳንን በተመለከተ የወጡ ህግጋትንና መመሪያዎችን አለመወጣት የሚለው እንደመሆኑ በዚህ ክፍል ውስጥ በዋነኝነት በሙስሊሞች የሚዘወተረው ታላቅ ስህተት እንደሚጾሙ መነየትን መተዋቸው ወይንም መርሳታቸው ነው። ያለ ንያ ጾሙ ጾም አይሆንም። ንያ ማድረግ ከረመዳን ህግጋትና መመሪያዎች መካከል አንዱ ነው። ኢንሻአላህ ይህንን ወደፊት በዝርዝር የምንመለከተው ይሆናል። ሌላኛው ሙስሊሞች ብዙ ጊዜ የሚፈጽሙት ትልቁ ስህተት የፈጅር አዛን ተጀምሮ ባለበት ሁኔታ መመገባቸውን ባለማቆም የሚሰሩት ስህተት ነው። ይህንን ስህተት የሚፈጽሙት ሱህ የሚያበቃው የፈጅር አዛን እስኪያልቅ ድረስ ነው ብለው ስለሚገምቱ ነው። እውነታው ግን የፈጅር አዛን በተጀመረበት ቅጽበት የሱህር ሰዓት የሚያበቃ መሆኑ ነው። ይህ እንግዲህ ጾሙን ዋጋ ከሚያሳጡት በርካታ ስህተቶች አንዱ ነው። በመጀመሪያው ክፍል ከሚጠቃለሉት ዋና ዋና የተለመዱ ስህተቶች ውስጥ ሶስተኛው በርካታ ሰዎች ዘካተል ፊጥርን አዘግይተው የመስጠታቸው ሁኔታ ነው። በጣም ብዙ ሰዎች ዘካተል ፊጥር የሚሰጡት የኢድ አልፈጥር ሶላት ተሰግዶ ካለቀ በኋላ ነው። ከኢድ አልፈጥር ሶላት በኋላ የሚሰጥ ዘካተል ፊጥር ልክ እንደማንኛውም ምጽዋት የሚቆጠር እንጂ ዘካተል ፊጥር ነው ሊባል አይችልም። ስለዚህ እነዚህ ሶስት ዋና ዋና የተለመዱ ስህተቶች በመጀመሪያው ምድብ ውስጥ የምናካትታቸው ናቸው። ሁለተኛውና ሙስሊሞች በረመዳን ወር ከረመዳን ጾም ሱናዎች በተጻራሪ መልኩ ከሚሰሯቸው ዋና ዋና የተለመዱ ስህተቶች ውስጥ የመጀመሪያው ብዙ ሙስሊሞች ሱህርን ወይም የሌሊት ምግብን ከመመገብ መቆጠባቸው ነው። አንዳንድ ሰዎች ደግሞ የሱህር ሰዓትን የፈጅር አዛን ከመሰማቱ 1 እና 2 ሰዓት አስቀድሞ ሲመገቡ ይታያሉ። ሱህር በጣም የተወደደ ተግባር በመሆኑ ሁሉም ሙስሊም ችላ ሊለው የሚገባ ጉዳይ አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱህርን እስከተቻለን ድረስ በማዘግየት ብንመገብ መልካም ተግባር መሆኑን ተናግረዋል። ከረመዳን ጾም ሱናዎች በተቃራኒ ሙስሊሞች ከሚሰሯቸው የተለመዱ ስህተቶች ውስጥ ሌላኛው ደግሞ ጾማቸውን ሲፈቱ የሚዘገዩበት ሁኔታ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ከበጎ ምግባር አይወገዱም ጾም መክታትን ማፍጠርን እስካፋጠኑ ድረስ ማለታቸውን ሰህል ኢብን ሰዒድ ተናግረዋል። ይህም ማለት ፀሐይ እንደጠለቀች ወዲያውኑ ማፍጠር ይኖርብናል ማለት ነው። በዚህ ምድብ ውስጥ የሚካተተው ሶስተኛው ስህተት ደግሞ በርካታ ሙስሊሞች በሚያፈጥሩበት ወቅት ያልተረጋገጡ ዱዓዎችን ማድረጋቸው ነው። አንድ ሰው በሚያፈጥርበት ወቅት ማድረግ የሚገባው ትክክለኛውን ዱዓ ጥማችን ተወገደ፣ ህዋሳቶቻችን ተጠናከሩ፣ የአላህ ፍቃድ ከሆነ ምንዳችን ተረጋገጠ የሚለው መሆን ይኖርበታል። አንዳንድ ሰዎች ይህንን ዱዓ ጾማቸውን ከመፍታታቸው በፊት ሲያነብንቡት ይታያሉ። ተምሩን አፋቸው ውስጥ ከማስገባታቸው በፊት ይህንን ዱዓ የሚያደርጉም አሉ። ይህ እንግዲህ ከዱዓው ትርጉም ጋር የሚቃረን ይሆናል ማለት ነው። ምክንያቱም ዱዓው የሚለው ጥማችን ተወገደ፣ ህዋሳቶቻችን ተጠናከሩ ነው። ጾምን ሳትፈታ እንዴት ሆኖ ነው ጥምህ ሊወገድ የሚችለው? ይህንን ዱዓ ማድረግ ያለብህ የሆነ ነገር ተቀማመስክ በኋላ ወይም ካፈጠርክ ከጥቂት ደቂቃዎች በኋላ መሆን ይኖርበታል። ምክንያቱም ጥማችን ተወገደ ማለት የምትችለው ጾምህን ፈተህ ምግብ ከበላህና ውሃ ከጠጣህ በኋላ ስለሚሆን ማለት ነው። በዚህኛው ምድብ ውስጥ ከሚካተቱት የተለመዱ ስህተቶች ውስጥ ሌላው ሙስሊሞች በኢፍጣር ጊዜ ከልክ በላይ የሆነ ምግብ የመመገባቸው ሁኔታ ነው። በርካታ ሙስሊሞች በረመዳን ወር ከሚፈጽሟቸው የተለመዱ ስህተቶች ውስጥ አንዱ ተራዊህ ሶላትን በተመለከተ የሚያሳዩት ቸልተኝነት ነው። በርካታ ሙስሊሞች የተራዊህ ሶላት ፈርድ ባለመሆኑ ባይሰግዱትም ችግር አይኖረውም ብለው ይገምታሉ። በእርግጥ የተራዊህ ሶላት ፈርድ ባይሆንም እንኳን እጅግ አስፈላጊ ሱና መሆኑን ግን ማወቅ ያስፈልጋል። የተራዊህ ሶላትን የማይሰግድ ሰው ምን ያህል ታላቅ ምንዳ እንደሚያመልጠው ቢያውቅ ኑሮ ይህንን ስህተት
ከመስራት በተቆጠበ ነበር። እንደዚሁም ብዙ ሙስሊሞች የተራይ ሶላትን ቶሎ ሰግደው ለማጠናቀቅ በማሰብ ከተገቢ በላይ በፍጥነት ሲሰግዱ የሚታይበትም ሁኔታ አለ። መሆን ያለበት ሰዎች የአላህ Subhanahu Wa Ta'ala መልእክት ያወቁና በደንብ ይረዱት ዘንድ በተረጋጋና በሰከነ መንገድ መሰገድ ያለበት መሆኑ ነው። በረመዳን ወር ሙስሊሞች ከሚፈጽሟቸው የተለመዱ ስህተቶች ውስጥ 9ኛው ኢዕቲካፍ ለማድረግ ወደ መስጊድ የሚገቡ በርካታ ሰዎች ኢዕቲካፍ ላይ ሳሉ አግባብ የሌላቸውን ጉዳዮች ለመፈጸም ወደ ውጭ የመውጣታቸው ሁኔታ ነው። ኢዕቲካፍ ላይ በሚኮንበት ጊዜ ሰዎችን ለማግኘት ከጓደኛ ጋር ለመጫወትና የመሳሰሉ ነገሮች ከኢዕቲካፍ ሱና ጋር የሚጋጩ ነገሮች ናቸው። 10ኛውና በረመዳን ወር ሙስሊሞች የሚፈጽሙት የተለመደ ስህተት ለይለቱል ቀድር በረመዳን ወር 27ኛው ቀን ላይ ብቻ የሚከሰት አድርገው የመገመታቸው ጉዳይ ነው። እንደዚህም በማሰባቸው በዚህ ቀን ብቻ ሌሊቱን ኢባዳ ሲያደርጉ ያነጋሉ። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን በረመዳን የመጨረሻ 10 ቀናት ውስጥ በሚገኙ ጎዶሎ ቀናት ውስጥ ፈልጉ ብለው በተናገሩት መሰረት የለይለቱል ቀድርን በ21ኛው በ23 በ25 በ27 አሊያም በ29ኛው ቀን ላይ ልናገኛት የምንችል መሆኑን መገንዘብ ያስፈልጋል። ሌላው በረመዳን ወር በርካታ ሙስሊሞች የሚፈጽሙት የተለመደ ስህተት ጊዜያቸውን ዚክር በማብዛት አላህን Subhanahu Wa Ta'ala በማውሳትና ቁርአን በመቅራት ከማሳለፍ ይልቅ በሆኑ ባልሆኑ እንቶፈንቶ ጉዳዮች ላይ በመጠመድ ጾሙን በሚጻረሩ ተግባራት ላይ የመሳተፋቸው ሁኔታ ነው። በ12ኛ ተራ ቁጥር ላይ የሚቀመጠው ደግሞ ሙስሊሞች በዚህ የረመዳን ወር ዱዓ ማብዛት ያለባቸው መሆኑ ሲሆን 13ኛው ደግሞ የአላህን Subhanahu Wa Ta'ala ምህረት በብርቱ መማጸን በዚህ ወር የሚገኘውን እዝነት እንዲሰጣቸው አላህን Subhanahu Wa Ta'ala መለመን ያለባቸው መሆኑን ነው። በ14ኛ ደረጃ ላይ የሚገኘው ሙስሊሞች በረመዳን ወር የቻሉትን ያህል ቁርአን መቅራት ያለባቸው መሆኑን መረዳት ይኖርባቸዋል። ይህንን በማድረጋቸውም አላህ Subhanahu Wa Ta'ala በረከቱን ያበዛላቸዋል። 15ኛው ደግሞ ብዙ ሙስሊሞች ይጾማሉ፣ ከምግብና ከመጠጥም ይቆጠባሉ። ሆኖም ግን ብዙዎቹ ከመራባቸው ውጪ ለጾሙ በስነ ልቦና ረገድ የተዘጋጁ አይደሉም። በዚህም ተቅዋይ ማግኘቱን ዋናውን የጾም ዓላማ ለመጎናጸፍ የማይችሉ ይሆናሉ። እንግዲህ እነዚህ በሁለተኛው ክፍል ውስጥ የሚገኙት ዋና የሚባሉ የተለመዱ ስህተቶች ናቸው ማለት እንችላለን። ዶክተር ዛኪር አሁንም እንደገና በሶስተኛው ክፍል ላይ የሚገኙትን ሙስሊሞች በረመዳን ወር የሚፈጽሟቸውን የተለመዱ ስህተቶች ባጭሩ ሊያብራሩልን ይችላሉ? The common errors committed by Muslims in the third category በሶስተኛ ምድብ ውስጥ ተካተው የምናገኛቸው ሙስሊሞች የሚፈጽሟቸው የተለመዱ ስህተቶች የሚመነጩት ሙስሊሞች እስላማዊ ግዴታዎችን ለመወጣት በሚያሳዩት ቸልተኝነትና ተከለከሉ ተግባራትን በመፈጸም ምክንያት የሚከሰቱ ችግሮች ናቸው። ከነዚህ ስህተቶች ውስጥ ዋነኛው በርካታ ሰዎች የፈጅር ሶላትን ባለመስገድ የሚያሳዩት ቸልተኝነት እጅግ የከፋው ስህተት ነው። ፈጅር ሶላትን አለመስገድ ማለት ትልቅ ኃጢያት መፈጸም ማለት ነው። ይህንን የሚያደርጉት ሌሊቱን ሙሉ ያለ እንቅልፍ ስለሚያድሩ ሲሆን እንዲያውም በነጋታው ቀኑን ሙሉ በእንቅልፍ ስለሚያሳልፉት ዙህርና አስር ሶላትም ሊያመልጣቸው ይችላል። በረመዳን ወቅት የአላህ Subhanahu Wa Ta'ala በረከት አገኛለሁ ብለው እየጾም አገኛለሁ ብለህ እየጾምክ በሌላ በኩል ደግሞ እንደ ሶላት የመሳሰሉ እስላማዊ ግዴታዎችን መዘንጋት ትልቅ ጥፋት ነው። ሙስሊሞች ዘካን ይደግፋሉ። ሆኖም ግን ዘካን በተመለከተ የሚጠበቅባቸውን ግዴታ በአግባቡ ሲወጡ አይታዩም።